አዴ እንዴ አት ኪንጎ አዴ ቆይ ለምን እንደማታውኝ ምን አድርጊ ነው የምትለኝ? አዴ ትንሽ ሲቆይ ልቀቀኝ ንጉስ። አዴ በቃ ወድሻለሁ። ለምንድን ነው የማትረጂኝ? ልቤን ወደ አንቺ እየጠራ ነው ያመጣኝ። ቆይ እኔ ምን ላድርግ? ልቤ ምናምን ያልክ አትጃጃልብኝ እሺ? እኔ የራሴ ህይወት ያለኝ ሰው ነኝ። ድጋሚ እየተከተልክ አበጥብጠኝ። አደይ ቆም ብለሽ አውሪኝ እንጂ። ልቀቀኝ ልሂድበት። አደይ ዴቭ ትሰማኛለህ? ሁለተኛ ትሰማኛለህ? ሁለተኛ እሺ አጠገብ ብትደርሱ ገላችኋለሁ። እሺ ወንድ አይደል እንዴ? ዝም ብለህ ቆመህ ትመታለህ? አንድ እንኳን አሰነዝር ያበልሽ ተነስኝ። ወንድ አይደል እንዴ? ዝም ብለህ ስትመታ ቆመህ ታያል። ሄሎ አባዬ። አባዬ ቆይ ስደውል ለምንድን ነው ስልክ ማታነሳው? እኔ ልጅ አይደለሁም? አባቴ እኮ ነህ አባዬ። እኔ እዚህ መሆን በጣም አስጠልቶኛል። በቃ አንተ ጋር ውሰደኝ። ማንም የለኝም እዚህ፣ ብቸኝነት እየተሰማኝ ነው። እባክህን አባዬ። አባዬ ሄሎ ሄሎ አባ ሄሎ ይኸውልሽ ከዚህ በኋላ ከነዛ ልጆች ጋር ላይሽ አልፈልግም። እሺ አትይኝም እኮ ግን እዚህ ከሆኑ ስገባም ሰው በጣም ያገኙኛል። ለሊ ለምን ታዲያ ለምንድን ነው እዚህ ቁጭ ያልሽው? ቤት አትሄጂም? አደይ በጣም ከፍቶኛል እህቴ። አይዞሽ ለምለሜ፣ ሁሉም ያልፋል። ወደ ቤት እንሂድና እዛ እንኖራለን። እሺ ዴቭ። አይ እኔ እዛ ቤት መሄድ አልፈልግም። እዛ ነበርኩኝ። አንቺ ግን የለሽም። እኔማ እኮ ቤት ከኤላ ጋር ነሽ ብዬ ብመጣ የለሽ እንዴ። እጅሽ ምን ሆኖ ነው? ውሃ አቃጥሎኝ ነው። ማለት እቺ ፍቅር ናት እንደዛ ያደረገችሽ? አይ ብዙም አይደለም። በቃ ነይ እንሂድ ወደ ቤት። እሺ ግን 1-2 ቀን ብቆይ ነው ስራ እስካገኝ ድረስ። ለእሱ አትጨነቂ። ከአደይ ጋር እዚሁ ቤት መቆየት ትችያለሽ። አይ ግዴታ ስራ ፈልጌ ገቢ ሊኖረኝ ይገባል። ለእሱ ችግር የለውም። አደይን ለማስወጣት እንቅልፍ ማትተኛ ሴት እያለች እኔ እዛ ቤት አንድም ቀን መቆየት አልችልም። ግድ የላችሁ የፍቅርን ነገር ለኔ ተውት። ባይሆን እንሂድ። እሷም እኮ ያለ እኔ ማንም የላትም። አልገባኝም። አይተዩ አንቺ አትረጂው። ቆይ እሺ መች ነው የምትሄደው? ምናልባት ከሳምንት በኋላ። እኔ ራሱ እኮ ግን ይሄ መወሰን አቅቶት ነው እንጂ እኔ ራሱ እመጣ ነበር። አሁን ግን እዚህ ብቻህን ስለሆንክ እዚህ ማደር ይፈቀድልኛል? ሊዱ ትንሽም ቢሆን እስካሁን ላዝናናሽኝ በጣም አመሰግናለሁ። አሁን ግን ትንሽ ስለደበረኝ ብቻዬን መሆን እፈልጋለሁ። በቃ ወደ ቤትሽ ሂጂ። ኦኬ። ሊሊ እናንተ ጋር ናት። እውነት እኔ የምትወጂኝ ከሆነ ሊሊን ተንከባከቢያት። ኡፍ ለካ እሷም አለች። አዎ ለትንሽ ጊዜ እናንተ ጋር መቆየቱ አይቀርም። ሊሊ ግን ብቸኝነት እንዳይሰማት ከጎኗ ሁኚ። ደግሞ የሚያስቸግራት ነገር ካለ አንቺ ለእኔ ያሳውቂ። ውይ የላየ እንከባከባታለሁ እንኳን ብዬ ቃል አልገባልህም። ለምን? በቃ አትመቸኝማ። ቆይ ምን አደረገች ደግሞ? በምን ተደራረሳችሁ? እንግዲህ በቃ ምናምን ደስ አይለኝም አልኩ። አሁን ልሂድ በልቻው።
በቃ ለሊ አንቺ አረፍ በይ፣ እኔ ገብቼ ምግብ ልስራ። አይ አደይ አልቀመጥም። በአይን ውስጥ ገብቼ እረፍት ላድርግ። ለምንድን ነው ተመልሰሽ የመጣሽው? አደይ እና ዴቭ ናቸው እዚህ እንድቆይ የፈቀዱልኝ። አደይ እና ዴቭ በእኔ ቤት ምን ይመለከታቸዋል? ፍቅር ምን ትሰሚኛለሽ? ከዚህ በኋላ ለሊ እዚህ ነው የምትቆየው ማለት? ይኸውልሽ ፍቅር፣ ለምለም ስራ እስክታገኝ ድረስ ለትንሽ ጊዜ እዚህ እንድትሆን ነበር። የምን መለማመጥ ነው አደይ? ይኸውልሽ ፍቅር፣ ከዚህ በኋላ ለሊ እዚህ ቤት ውስጥ አደይን ትረዳታለች። እሺ? ምን ማለት ነው? ለዚህ ቤት እኮ አደይ አለች፣ ሌላ ሰራተኛ አያስፈልገን። አደይንማ እኮ እጇን አቃጥለሽ አካል ጉዳተኛ ያደረግሻት። በምኗ ትስራለሽ? ቢሆንም ለምለም እዚህ ቤት እንድትኖር ማን ፈቀደላት? ማንንም ማስፈቀድ አይጠበቅብን። እንደዛ ካሰብሽ ደግሞ የአደይን እጅ በሙቋ እንዳቃጠልሽው ትነግሪያቸዋለሽ። ምን እያደረክ ነው? ቆይ ለምንድን ነው እኔ ላይ ሁሉን ነገር የምታደርገው? ይሄ ለእኔ ይገባኛል? እኔ ምንም አላደረግኩ። የእጅሽን ነው ያገኘሽው። ባርኮት ሲመጣ ሁላችሁንም ሰብስቦ ከዚህ ቤት ያባረርልኛል። እኔ ብዙ አልቆይም። ዛሬ ወይ ነገ እወጣለሁ። አይ ለሊ፣ ከዚህ በኋላ ሌላ ቦታ ተቀጥረሽ የሚከፈልሽን ደሞዝ ትነግሪኝና እኔ እከፍልሻለሁ። ከዛም በኋላ አደይን እጇን ትንሽ ስላመማት ታግዥልኛለሽ። እሺ? እየመረን ነው ዴቭ? አዎ አደይ፣ ከዚህ በኋላ አንቺ እንድትቸገር አልፈልግም። አደይን የምታግዛት ሌላ ሰራተኛ ከምናስገባ አንቺ ታግዣታለሽ። ከአደይ ጋር አብረሻቱኝ ይላል። የምርህን ነው ዴቭ? እኔ እኮ ነገ ጠዋት ደላላ ጋር ደውዬ እሄዳለሁ ብዬ ነበር። አይ በቃ የምን ደላላ ነው? ይኸውልሽ ለሊ፣ በቃ ከዚህ በኋላ እዚህ ቤት ውስጥ ትቆያለሽ። እሺ? እንዴ ድፍረት! አንተ ማን ስለሆንክ ነው በእኔ ቤት የምትወስነው? አዎ መወሰን አልችልም፣ ግን ለአንቺ ምርጫ ልስጥሽ። እናትሽ ጋር ደውለሽ አደይን እጇን በሞቀ ውሃ አቃጠልኳትና ምንም መስራት አልቻለችም ብለሽ ንገሪያት። ከዛም በኋላ እኔና አንቺ እናወራለን። ዴቭ ጠብቅ፣ በደንብ ይቆጫል። አንቺ ደግሞ ግቢ። ትሰሚኛለሽ? እዚህ ቤት እኖራለሁ ብለሽ አስበሽ ከሆነ ተሳስተሻል። በቃ እናንተ እንዳትጨነቁ እሺ? ደግሞ ፍቅር ለሰራችው ክፋት በቀል ምናምን እንዳታስቡ። ረሷ በቀለት የማይሆን ውሳኔ ነው የሚወስነው። ከዛን ጥሎሽ ይሄዳል። እና ለሊ ዴቭን እሺ በይው እያልሽኝ? እሱ ያንቺ ውሳኔ ነው። እኔ የሚሆነውን እና የሚፈጠረው እንድታስቢበት ነው የነገርኩሽ። ከዴቭ ጋር ሆንኩ ማለት እኮ ፍቅርና ሊዱ ያስቀምጡኛል። እነሱን አትፍሪያቸው፣ ታያቸው። በቃ ከእነሱ ጋር ሁሌ አትኖሪ። አየኔ ነገር ስለ እኔ ያስጨንቅሻለሁ አይደል? አንቺ ግን እንዴት ነሽ? አሁን እረፍት ማድረግ ነው የምፈልገው አደይ። በኋላ እናወራለን። እሺ በቃ እኔ ክፍል ገብተሽ ረፊ። لا تمام. ايوه فيه في الثلاجة. حمي خليه في الليل يمكن ناكل. أنا صايمة رجع الصبح. صمتي. طيب صيام أحسن. طيب أحب الصيام أنا. إذا أكلت عورني في الفطور. طيب بعدين حمي فطر. إيش حمل الأكل ولا؟ ايوه حميت ايدام وعبد الرحمن يبقى مرسى سويت. عبد الرحمن فين؟ دحين يجي قال يجي شوية. هو برا؟ لا فوق. كلميه دحين يجي الساعة 4. غفران جات وراحت؟ هو راه خلاص. خلاص راحت؟ راح يوديها؟ ما ادري مين يوديها ما اعرف. سواق حدهم. ما عندهم سواق. يلا الله يحفظها راحت. سواق امها. ما عندها. سافر؟ مع واحد يوديها بس الشغل يجيبها. ما ادري ان كان جاتها امها وهي مروحه ما ادري بس عبد الرحمن طالع فوق انا شفته كلمني يلا حمي انا الزم عليك. حميته خلاص. قلت له سوي يا سيدي لا يقول له سوي لي مرسى انا اجي اسوي. مرسى؟ ايوه يقول انا اجي يسوي فتة ولا مرسى ما ادري سويت فتة انا ما ادري يحط عسل كده حب سوداء ما ادري ايش يسوي بس كلميه يجي هو. طيب በኋላ እመጣለሁ። እሺ እሺ። ነበረች ከልጅነቷ ጀምሮ ሁሉንም ስታስከትል ነው የኖረችው። አንተም በዚሁ ከቀጠልክ የእነሱ ዕጣ ነው የሚደርስ። ለዛ ነው አትሆንም ትቅርብህ የምልህ። እንደዚህ አትበለኝ ዳይመንድ። አደይ ውስጥ ገብታለች። በምንም ላስወጣት አልችልም። እንግዲህ እሱ ያንተ ምርጫ ነው ኪንጎ። ቆይ አንተ ግን በእኔ ቦታ ብትሆን ምን ታደርግ ነበር? እኔማ ባፈቅር ባፈቅር
የረሱን ለመሰለ እንዴ? ያቺ ፍቅር ተመችታን ነበር። እኔ ከፍቅር ጋር ፎንቃ ከጀመርኩ ሰይፈኝ በአንድ ሳምንት ቂሊንጦ ነው የምታገኝ። እንዴ ቁጭ ብላችሁልኛል። በሉ አሁን ተነሱና ምግብ ስሩ፣ አለበለዚያ ደግሞ ቤት የለቃችሁልኝ ውልቅ በሉ። የሚከፈላችሁ እኮ ስራ እንድትሰሩ ነው። እሺ አሁን እሰራለሁ። አደይ ቆይ አንቺ አሞሻል፣ እረፍት አድርጊ። እኔ ምግቡን እሰራዋለሁ። ወይኔ ጉዴ! ጭራሽ ትገባበዙልኛላችሁ። አደይ አንቺ ቤቱን አዝጂ፣ አንቺኛዋ ደግሞ ምግብ ስሪ። አደይ